ደግሞ ስጋ ያሳያል። ችግሩ እሱ ነው። ጃኬት ብትደረብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ሕዝብ አንድ የሚማጸነው አንድ ለኢትዮጵያ ሕዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። በእውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስለዚህ በቻላችሁ መጠን በያላችሁበት በጸሎት እንድታስቡም ጭምር ነው። የወንጌል አማኞችም አሉ፣ የተለያየ እምነት ውስጥ ያላችሁ ሰዎች አላችሁ። እነሱንም ጭምር ለእናንተም ጭምር ለሁላችሁም የሚሰጠው አደራ ጸልዩ። ባላችሁበት ስትንበረከኩ በተኛችሁበት አልጋ ልብስ ውስጥ ብትገቡ እንኳን እዛ ውስጥ ሆናችሁ ለእግዚአብሔር አደራ ስጡ። ለሰው አደራ ብትሰጡ አታገኙ። ለፈጣሪ አደራ የሰጠ ሰው ከፈጣሪ እጅ ያገኛል። ከዚህ በላይ እንትን ማለት አልችልም። ማለት እንጃ ስጋዬ ከመሆን ያለፈ ምን ብዬ እንደምነግር አላውቅም። ሌሎቻችሁ በጸሎት የምትቀጥሉ ካላችሁ ቀጥሉ። እሺ ወይ ቀጥል። ሁላችሁም ግን ሪፖርት አድርጉ እባካችሁ። ቤተሰብ አካውንቴ ሪፖርት ላይ ነው ያለው። 2 ቀን ብቻ ነው የቀረው ሊዘጋ። እንዳይዘጋብን ቢያንስ ይህን ጸሎት ጸልየን እንኳን ከተዘጋብ ችግር የለም። ሁሉ ሰው ግን ሪፖርት አድርግ። ቀጥል። ይቅርታ አድርጉልኝና እኔ አሁን ነው ላይቭ ላይ የሰማሁት። ራሱ ኢንተርቪው ሲያደርግ ሰምቼ በጣም ደነገጥኩኝ። ማስተር አብነት ሃይማኖት፣ እምነት፣ ብሔር ማይል ልጅ ነው። እኔ የማውቀው በጣም ረጅም ጊዜ ነው እንደጀመረ ነው የማውቀው። ሙስሊም ክርስቲያንም አይልም፣ መስጊዶቹንም ያሰራል፣ ቤተክርስቲያኖቹንም ማይገባበት እጁ ማይገባበት ማይደርስበት የለም። አላህ እንደው በሰውነቱ ላይ ያለ ነገር መንፈስም ይሁን ሸይጣንም ይሁን ስህርም ይሁን ምንም የጦንቃይም ይሁን የምንም ይሁን አላህ ነቅሎ ያውጣለት። አላህ ከዛሬ ቀን በኋላ በቃ ይበለ። ያ ረቢ ጭንቁንም ፈረጃውን አላህ ያምጣለት። ያ ረቢ እኔ ወላሂ ዱዓ ማልችልበትም ያው የቻልኩትን ያህል ለበል ብዬ ነው እንግዲህ ከገባው አይቀር። ያ አላህ ምን እንደሚል አላውቅም። አላህ አፊያውን ይስጠው፣ ጤናውን ለሰው ያልነገረው ለፈጣሪው የነገረውን ነገር አላህ ከሰውነቱ ነቅሎ ያውጣለት፣ በሽንቱ ያውጣለት። ያ ረቢ በላቡ ይውጣለት። ይሄ መጥፎ ሰይጣናዊ መንፈስ አጋንንትም የሰው ሙሲባም ካለበት የእድገትም ሙሲባ ካለበት የምንም ነገር አዛዎች ካሉበት አላህ ንቅል ያርግለት። ምንም መንፈስም ይሁን ምንም ይሁን አላህ ከሰውነቱ ምጥጥ አርጎ አላህ ያውጣው። ይሄ ከጀርባ ያለው ፎቶግራፍ ቀን እኔም አለሁበት ስብሰባው ላይ አቅቶት አሞት እንዴት እንደሚሆን አይቼዋለሁ። ደም ስሮቹ ተገትሮ አላህ አፊያውን ይስጠው። እኔ እንደ ታናሽ ወንድሜ ነው ማየው። ወላሂ ላዚም በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ነው ያዘንኩት። ብቻ አላህ አፊያውን ይስጠው። ሕክምና የሚያስፈልግ ከሆነ ቀጠሮ ይዘን ፕሮግራም ይዘን በራሱ ላይቭ ቀጥታ ገብተን ወይ በአንተም ገብተን ምንችለውን ነገር ወንድማችን እናግዘዋለን። የትም ሀገር ሄዱ መታከም ካለበት መታከም አለበት እንዴ ላለሁኝ አላህ ይስጥልን። ዛላችሁ የአባቴ ብሩካን እንዴት ናችሁ? ሰላማችሁ የበዛ ይሁን። ያው ለሁላችንም አስደንጋጭ ነው። እኔ ድንገት ስገባ ነው ያየሁትና አብነትን አውቀዋለሁ። እኔ በአካልም ስለማውቀው ሐዋሳ ነው የምኖረው። አሁን ድንገት ስከፍት አይቼ ነው። እኔም ልጸልይ፣ ሁላችንም ባለንበት ስፍራ ሆነን ብንችል እንንበርከክ ለአንድ ለሁለት ደቂቃ ከኔ ጋር ተስማምተን ሁላችንም ንስሐ እየገባን 2 ደቂቃ ከኔ ጋር ባለንበት ሁላችሁ በእምነታችሁ ሁኑና አንድ ጊዜ እንጸልይ።
2 ደቂቃ በእግዚአብሔር ፊት ጌታ ሆይ ምሕረት አርግልን ብለን እንጸልያለን። ኑይታችሁን ክፈቱና እኔ ስጸልይ ከኔ ጋር ተስማምተን ነው የምንጸልየው። መጀመሪያ ግን እግዚአብሔር ምሕረት እንዲያደርግልን ስለ ራሳችን እንጸልይ። መጽሐፍ ቅዱስ ሲናገር ቅኖች ክፉዎች ናቸውና ዘመኑን ዋጁት ይላል መጽሐፍ ቅዱስ። ጌታ ሆይ ምሕረት አርግልን። ሁላችንም በድለናል፣ አንተን ይቅር በለን። አሁን ልንጸልይ ስለሆነ ስምህን ልንጠራ ስለሆነ የዘላለም አምላክ እግዚአብሔር ሆይ ይህንን ወንድማችንን ይዘን በፊት ልንቀርብ ስለሆነ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በደላችንን ኃጢአታችንን በጌታ በኢየሱስ ክርስቶስ ደም አሁን ምሕረት እንድታደርግልን እንጸልያለን። መጽሐፍ ቅዱስ ላይ እንጸልያለን። 2 ደቂቃ ነው የምንበረከከው፣ ቢበዛ 10 ደቂቃ ስለሆነ ከኔ ጋር ተስማምተን ነው የምንጸልየው። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ላይ ሉቃስ 7:11 ላይ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ወደ ናይን ከተማ ሲገባ ከከተማው ደግሞ የሞተ ሰው ይወጣ ነበርና ሴትዮዋ መበለት ናት ይላል መጽሐፍ። መበለት ናት፣ ያላት ልጅ አንድ ነው። እሱም ሞቶባት ሊቀብሩ ሲሄዱ ኢየሱስ አያት ይለና አዘነላት ይላል። ቃሬዛም የያዙት ሰዎች ቆሙ ብለው ሄዶ ቃሬዛውን ነክቶ እንደዚህ ያለ ኢየሱስ አንተ ጎበዝ እልሃለሁ ተነሳ ሲል የሞተው መነሳት ጀመረ ይላል። በጌታ በኢየሱስ ስም እጸልያለሁ። በዚህን ሰዓት የትኛውም አዋጅ ጠላት ያወጣው አዋጅ በኢየሱስ ስም አሁን የተሻረ ይሁን። በወንድማችን አብነት ላይ የወጣው የትኛውም አዋጅ ይሻር አሁን በኢየሱስ ስም የተሻረ ይሁን። በኢየሱስ ስም የተሻረ ይሁን። በኢየሱስ ስም የተሻረ ይሁን። አዋጅ የተገለበጠ ይሁን። የሞት አዋጅ የተነሳ ይሁን። በኢየሱስ ስምና ስልጣን፣ በኢየሱስ ስምና ስልጣን እንቃወማለን። አዋጁ የተሻረ ይሁን አሁን፣ የተሻረ ይሁን አሁን፣ የተሻረ ይሁን። የፈውስ ኃይል አሁን በወንድማችን ላይ ይምጣ። ከእግዚአብሔር ዘንድ ጸልያል በጌታ በኢየሱስ የፈውስ ኃይል፣ የፈውስ ኃይል፣ የፈውስ ኃይል፣ የፈውስ ኃይል በኢየሱስ የፈውስ ኃይል አሁን በኃይል በሱ ላይ እንዲመጣ ጸለይኩ በጌታ በኢየሱስ። እግዚአብሔር ሆይ እንደምሰማኝ አውቃለሁ። በናዝሬቱ በኢየሱስ ብዙ ስታደርግ አይቻለሁ። አሁን ጸልያለሁ ከእህቶቼ ጋር ከወንድሞቼ ጋር በመስማማት በናዝሬቱ በኢየሱስ አሁን የፈውስ ኃይል በሱ ላይ ይምጣ። ባለበት ስፍራ ባለበት ከተማ በጌታ በኢየሱስ የእግዚአብሔር ኃይል አሁን በሱ ላይ ይምጣ። አሁን የእግዚአብሔር ኃይል፣ የእግዚአብሔር እጅ፣ የእግዚአብሔር መንፈስ በኢየሱስ ክርስቶስ የምታበረታ የምታነሳ በናዝሬቱ በኢየሱስ አሁን በሱ ላይ ይምጣ። በኢየሱስ ስምና ስልጣን ሌባታን የተቀጣ ይሆን። በኢየሱስ ስም የተቀጣ ይሆን። በወንድሜ ላይ የታወጀው አዋጅ የተገለበጠ ይሆን አሁን በኢየሱስ ስምና ስልጣን። መጽሐፍ ቅዱስ ሲናገር ኢሳይያስ 27 ላይ በዚያኑ ቀን ፈጣኑ እባብ ሌባታንን፣ ጠማማው እባብ ሌባታንን እግዚአብሔር ይቀጠዋል እንደሚል፣ ከባህር የሚወጣውን ዘንዶ ይገለዋል እንደሚል በኢየሱስ ስም እጸልያለሁ። ይህ አውሬ የተቀጣ ይሆን፣ እባቡ የሞተ ይሆን በኢየሱስ ስምና ስልጣን እጸልያለሁ። በዚህን ሰዓት ተግተው ለወንድማችን እየጸለዩ ያሉ እህቶቼ ወንድሞቼን እግዚአብሔር በነገር ሁሉ እንድትረዳቸው እንድታግዛቸው ይሄ ጸሎት ስለሚቀጥል የዘላለም አምላክ እግዚአብሔር ደህንነቱን እስከምን
እስከምንሰማ ድረስ ፈጽሞ ፈውስ በሱ ላይ እንዲመጣ ጸለይኩኝ በጌታ በኢየሱስም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሁን እንደምሰማኝ አውቃል። በኢየሱስ ስምና ስልጣን ባለበት ከተማ እግዚአብሔር ሆይ ባለበት ቦታ አሁን የእግዚአብሔር ኃይል በሱ ላይ ይምጣ ጸለይኩኝ በምትወደው በሕያው በኢየሱስ ክርስቶስ ስም አሜን። ተባረኩ፣ ከፍ በሉ፣ ቀጥሉ። ሌሎች አሜን። ተባረኪ እናት። ሃሌሉያ። ዘመንሽ ብሩክ ያርግ። ኢየሱስ አሜን። ጌታ። ለጥቂት ሰዓት እንጸልያለን። እኔም በተራ ልጸልይና ቀጣይ በደምንጸልይ ሰው ካለ ይመጣል እና የጸሎት ርዕሳችን ቀን ነውና ቅዱስ የዘላለም አምላክ 38 ዓመት ሙሉ አልጋ ቁራኛ የነበረውን አንተ ለአንተ ያቃተው አልጋህን ተሸክመ ሄድ እንዳል ጊዜ ደግሞ ስጋ ያሳያል። ችግሩ እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያል። እና ጸልዩልኝ። እኔ የኢትዮጵያ ሕዝብ አንድ የሚማጸነው አንድ ለኢትዮጵያ ሕዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁት እና አሁንም እግዚአብሔር በዛ መንገድ ያቆመኛል እያስባለሁ። በእውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ